ስሜታዊ ራሴን ባጠፋ ወይ የሆነ ነገር በሆን ምንድነው ጥቅሙ? ለምን ይህ ትንሽ ብላቴና ዛሬ የቲክቶክ መንደር አስጨንቋል። ለምን የመዝሙር አልበሙ እንዳይመረቅ ከለከላችሁት? ብዙ የለፋበት ነው። 2 ዓመት በላይ ነው የለፋበት። አይዞ ወንድም ይህም ያልፋል እያሉ በርካቶች የተቀባበሉት ይገኛል። ይህ ወንድማችን ግን እጅግ ተስፋ ቆርጦ ዛሬ ውሳኔ ላይ ደርሷል። ምን ትላላችሁ? ይህ ወንድማችን የለፋበትና መንፈሳዊ መዝሙር ልልቀቅ ባለ መከልከሉ ቤተክርስቲያን ለምን አስፈልጋት? ይህን ጥሪ ካርድ ምን ላደርገው? የታተመ 1000 ፍላሽ ምን ላደርገው? የተከራየሁት አዳራሽ የወጣ ብር ምን ላደርገው? ስለ ማርያም ብዬ ለምኜ እኮ ነው አዳራሽ እኮ የተከራየሁት። ስለ ድንግል ማርያም ብዬ እኮ ነው። ምን ነው? አይ እዚህ እኮ ነው ብቻዬን የሆንኩት። ግዴላችሁም ደግሞ ብቻዬን አይደለሁም። ድንግል ማርያም ምስክሬ ናት። ይሄ ሁሉ ታምር በዚህ ታናሽ ብላቴና እንዴት ሊሆን ይችላል? ሚካኤል ሞገሱ ያልሆነለት፣ እግዚአብሔር ክብሩ ያልሆነለት ይሄ ሁሉ ታምር እንዴት ይቻለዋል? ለምንድን ነው በሰው መከበቤን ተለይቼ ብቻዬን መሆኔን ያያችሁት? ለምን ከኔ ጋር ያለኝን ሚካኤልን እንዴት ረሳችሁት? የዚህ ብላቴና ጭንቀት በዚህ ብቻ አላበቃም። መዝሙሩን ለማስመረቅ እምቢ አሉት። ከዛ በማስከተል በቲክቶክ መንደር ማስታወቂያ ስሩልኝ ሲላቸው የሚያስፈልግ ፎሎወር ይህን ያህል ነው ብለው በጣም ትልቅ ፎሎወር ቁጥር ጠሩበት። ታዲያ መዝሙርን የሚያክል ትልቅ በረከት የሚያክልን ማስታወቂያ ለመስራት ይህን ያህል ያሉ ቲክቶከሮች ግን ስማቸው ቢጠራ እጅግ ያሳፍራል። ምክንያቱም የጠቀሳቸው ቲክቶከሮች የማንገምታቸውና እንዴ እነሱ ለመዝሙርማ እምቢ አይሉም የምንላቸው ቲክቶከሮች ናቸው። ነገር ግን ይህ ልጅ በቲክቶክ ማስታወቂያ ለማሰራት ጀርባቸው ሰጡት፣ ፊታቸውን አዞሩበት። ከዛም በኋላ ደግሞ ሁሉም ነገር ለማድረግ በራሱ ቆርጦ ተነስቶ ሲመጣ ቤተክርስቲያን መዝሙርን ማስመረቅ አትችልም ተባለ። ለምንድን ነው እስቲ የቲክቶከሮቹስ ጉዳይ ምንድን ነው? ለምንድን ነው እኛ ማስታወቂያ አንሰራልም ያሉት? ከራሳቸው አንደበት እስቲ እንስማው። እናሽ ወንድማችሁ ዘማሪ ፍቃዱ እጅግ በጣም ደህና ነኝ። ክብር ለስላሴው። አንድ መልእክት አለኝ። ታክ ቻናሌን 400,000 ፎሎወር አስገቡልኝ። እሺ ፈልገዋለሁ፣ በጣም ፈልገዋለሁ። እግዚአብሔር ምስክሬ ነው የምላችሁ። ይህ ነገር ታሪኬ ለሰኞ ቁጥር 2 ለኔ ዝማሬ አልበም አንዳንድ ቲክታከሮችን ላናገር ሄጄ ነበር። ከነዛ ቲክታከሮች የተቀበልኩት መልስ ምን እንደሆነ ታውቃላችሁ? ማስታወቂያ እንድትሰሩልኝ እንድታገዙልኝ ፈልጋለሁ። በቃ ገምቱታ። ዓለም የምታጨበጭበው ትውልድን ለሚያጠፋው፣ ለሚሳደበው፣ ለሚረግመው እንደ ዲግሪና እንደ ማስተሬት እንደ ፒኤችዲ ተቆጥሮ እሱ ብዙ ስለሚሰደብ መከበር አለበት የሚባልበት በዚህ ከንቱ ዘመን በዚህ ሺሻና ሲጋራ አጭስና ጭስ ኖርማል ነው፣ ምን ችግር አለ፣ ዝሙትና አርግ ምን ችግር አለ በሚልበት በዚህ ከንቱ ዘመን እዚህ በታናሽነቴ የውስጡም ሲዋጋኝ የውጩም ሲዋጋኝ ከአገልግሎቴ ፈቀቅ ሳልን ክርስቶስ አባቴን አስቀድሜ የማገለግለው እሱን እንደሆነ ከልቤ አውቄ ክብሬ ሞገሴ ድንግል ማርያም እናቴን ተደግፌ ቅዱስ ሚካኤልን ተማምኜ ወደፊት እየተራመድኩ ነው። አሁን እዚህ ላይ ደርሰናል እና የሚገርም ጊዜ ደርሰናል። በፎሎወር ልክ የሚታሰብበት ጊዜ ላይ ደርሰናል። ይህ ሳቅ የደስታ ሳቅ አይደለም። ይህ የምታውቁት ሳቅ ስልቂያ ነው። ስልቂያ ማለት ውስጡ ትልቅ ህመም ያነቆረ፣ ውስጡ ትልቅ ህመም ያነገበ አንድ በመንፈሳዊ ህይወቱ ጠንክሮ መዝሙር ልስራ እግዚአብሔርን ላገለግል ያለ ትንሽ ብላቴና የእንባ ድምፅ የያዘ ነገር ግን ጥርስ የሸፈነው ሳቅ ነው። 400,000 ፎሎወር ማስታወቂያ እንስራ ምን ማለት ነው? እነሱ ለሚሰሩለት ማስታወቂያ 400,000 የገባ ሰው ማስፈለጉስ ለምን አስፈለገ? ይህ ሁሉ ነገርስ በአንድ ብላቴና ላይ ለምን ተቃውሞ ተነሳ? አውቃለሁ ይህች ምድር ፍትሃዊ አይደለችም።
ከሱ የባሰ በጣም ከባባድ ፈተናዎችን እያለፋችሁ እንደሆነ አውቃለሁ። ነገር ግን የቱንም ያህል ልክ ብትሄዱ፣ ነገር ግን ቤቱንም ያህል ርቀት ብትጓዙ፣ የእግዚአብሔርን ቤት ሊሰራ ለወጣ ትንሽ ብላቴና ግን የዚህን ያህል መልስና የዚህን ያህል ለመጣል መሄዳችሁ እጅግ ያሳዝናል። እናንተም ብትሆኑ እህት ወንድሞቼ፣ በየትኛውም ሀገር የምትገኙ ቅዱሳን በሙሉ ይህ ነገር ምን ያህል ልባችሁን እንደሰበረው በጣም እርግጠኛ ነኝ። ምክንያቱም ይህ የአንድ ብላቴና ድምፅ ሳይሆን የአንድ እምነት እንዲሁም ደግሞ ልባችን የሚተማመንበት ቅናት የሚያድርብን የመንፈሳዊው ሩጫ ዓለም ናፍቆት ነው። ይህ ብላቴና መዝሙሩን በዚህ ሁሉ ተግዳሮት አልፎ ያወጣ ይሆን? የቲክቶኩ መንደር ስጋት ነው። በዚህ ሰዓት ላይ የቲክቶኩ መንደር እየተቀባበለው የሚገኘው አንድ መረጃ ነው። ይህም የዚህ ትውልድ ወይም የዚህ ታዳጊ የመዝሙር አልበሙ መመረቅ አለበት። በቀን 2 ሁላችሁም ተሳትፏችሁን እያሳያችሁ እንድትገኙ ሲል ከፍተኛ ርብርብ በቲክቶኩ መንደር እየተካሄደ ይገኛል። ይህ ብላቴና ይህ ሁሉ ተግዳሮትና ችግር፣ ይህ ሁሉ ቻሌንጅ አልፎ መዝሙሩ አልበሙ ይመረቅ ይሆን? ምክንያቱም ይህ አልበም እግዚአብሔር ነው። ምክንያቱም መዝሙር ምንም ቢሆን እግዚአብሔር መንፈስ ያለበት ነው። መዝሙርም ቢሆን ሰላት ምን የሚሰገደው የሚዘመረው እያንዳንዱም ነገሮች ቢሆኑም አምልኮታቸው ለእግዚአብሔርና ለአላህ እስከሆነ ድረስ ሁላችንም ለአንድ ነገር መቆም አለብን። እግዚአብሔር ቤት መሰራት አለበት። ለእግዚአብሔር የሚሆኑ ውዳሴዎች መብዛት አለባቸው። እርኩሰት፣ መዳራት፣ ዝሙትና ሐሜት በተስፋፋባት በዚች ከንቱ ምድር ላይ እነዚህን ታዳጊዎች ደግሞ እኛ በርቱ፣ ቀጥሉበት እያለን ማበረታታት ሲገባን፣ እኛ ግን በመዝሙር የሚመጡ ትውልዶችን እየቀበርን ከሄድን ነገ የሚረከበን ትውልድ ከወዴት ይመጣል? ለነገ የሚረከብ ቀጣይ ጄኔሬሽን እናጣለን። የትውልድ ትምህርት ሳይሆን ጭፈራና ቲክቶክ የሚያሳልፍ የሚመስለው የትምህርት ዓለም በቃኝ ብሎ የሰለቸው የደከመውና በትንሽ ተስፋ መቁረጥ ውስጥ ወደ ራስ ማጥፋት የሚያመራ ትውልድ ባለበት እጅጉኑ ከባድ ጊዜ ላይ ነው የምንገኘው። ታዲያ ልጆቻችንን ለምንድን ነው የምንሰብራቸው? ታዲያ ልጆቻችን እንዳይነሱ የሚያደርጉትን እየተቃወምን ይህንን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ የዚህ ልጅን መዝሙር ከግብ እናስገባው። ክርስቲያን ሳትሉ ኦርቶዶክስ፣ ፕሮቴስታንት፣ ጆሆቫ አድቬንቲስት እንዲሁም ሙስሊም እህት ወንድሞቻችን ይህ ለአንድ አምላክ የሚደረግ ጥሩ መስዋዕት ነው። ስለዚህም ቪዲዮ ሼር፣ ኮፒ ሊንክ ያደረጋችሁ ከወንድማችን ጎን እንድትቆሙ ጥሪያችንን እናስተላልፋለን። በየቀኑ ማህበራዊ ሚዲያ ላይ የሚነገሩ መረጃዎች እዚህ ቤት መፍትሄ አላቸው። ከጥሩ ጎን እየቆምን መጥፎን ደግሞ እየተቃወምን አብረን እንቀጥላለን። እስካሁን አብራችሁ ቆየሁት። መወዳችሁታችሁ ነበርኩ። ቸር ቆዩልን። መልካም ዜናዎችን ለመዘገብ ያብቃን።